እዚህ ከጀመርን እና እሷ ናት ያስለመደችኝ አለ ልጁ ማለት ነው። ከዛን እኔ ደግሞ ለጓደኛዬ አብሬያት ላለሁኝ ከዛን ነገርኩኝ። ከዛን ደግሞ 100 ብር ከዛን እንዴት አድርገ ነው ስለ 100 ብር ሰጣታለሁ ሃሎ ካርድ ምናምን ገዛላታለሁ 30 ብር ምናምን እንደዚህ ደግሞ ብር ከተከፈለ ሐላል ነው ማለት ኃጢያት አይደለም። ብር ካልተሰጠ ደግሞ ምንድነው ሐራም ነው ብላኛለች። እንደው መጀመሪያ ራሱ እንትን ያለበት ምክንያት ራሱ እንደዚህ ሲያደርጉ ብር አንድ ሴት ባለትዳር ሆና ማለት እሱ ከላይ ሃይላይቱን ነው የሚጠይቅ የነበረው እኛ አልገባንም እንጂ ብር ከአንድ ሴት ባለትዳር ሆና ከሌላ ሰው ጋር እንደዚህ ስታደርግ ብር ከተከፈላት ሐላል ደግሞ ብር ካልተከፈላት ሐራም ነው ወይ ብሎ ይጠይቃል። ምን ማለት ነው አልገባኝም ብዬ ብዙ ጊዜ ጠይቀዋለሁ። ለካሱ ስለሷ ታሪክ ነው የሚነግረኝ። ከዛ 100 ብር ምናምን ሰጣታለሁ። 100 ብር አንዴ ከሰጠዋትኝ 2 ጊዜ ፍሪ እናደርጋለን። ያኔ አንድ ጊዜ 100 ብር ሰጣታለሁ ከዛ 2 ጊዜ ፍሪ እናደርጋለን ምናምን ብሎ አለ ማለት ነው። አሁን እኔ ግን የፈለኩትኝ አሁን የሷን ታሪክ ለመናገር ፈልጌ ሳይሆን ያው አንደኛ ነገር በስመ ኢትዮጵያ እኛም መነካታችን አይቀርም። ዞሮ ዞሮ እኛ ደግሞ ለሰዎቹ እንዳንናገር በአካል አልያዝናቸውም ወይ ደግሞ አላገኘናቸውም። ያኔ እንደዚህ ብለን እንዳንናገር ነገር ወደኛ እንዳይመጣ ለማስቆም ማለት ነው። ዝም እንዳንል ደግሞ ይሄ ነገር ከቀጠለ ድንገት ሰዎቹ ከደረሱ እናንተ ናችሁ ያስተማራችሁት እናንተ በዚህ ተብለን አሁን በሷ ስም እኛ መነካታችን አይቀርም። ስለዚህ አሁን እኛ በአይናችን ስላላየን ዝም ካልን ድንገት እነሱ ከተያዙ እኛ ላይ ችግር ይመጣል ወይ? ይህ ደግሞ አሁን እኛ አልተናገርንም። በእርግጥ ዞሮ ዞሮ ልጁ ነው ያለው። አንዴ አይደለም ለጓደኛዬ ፊትም ለእኔ ራሱ ከአንዴም 2 ተቆጥቼው ነው ልጁን ያስቆምኩትኝ ማለት ነው። እንዳይናገር ደግሞ በቃ እኛ ፊት አልሰጠነውም ለልጁ ማለት ነው። ስለዚህ አሁን እኔ የፈለኩትኝ ማለት አሁን ሰዎቹ እኛ ላይ ድንገት ቢይዙት ወይ ደግሞ ቢደርሱ በሆነ አጋጣሚ ወደ ሰዎቹ ቢደርስ ይሄ ነገር እኛ ላይ ችግር ይፈጠራል ወይ? ምክንያቱም እኛ በአካል እስካላገኘናቸው ድረስ ደግሞ እነሱ የሚያደርጉት እኛ ቤት ውስጥ ሆነን እስካልሆነ ድረስ ጸጥ ብንል እኛ አላየንም ብለን ዝም ብንል ሰዎቹ ድንገት እነሱ ወይ ቢሰሙ ወይ ቢደርሱባቸው ማለት አንድ ቀን በሆነ አጋጣሚ መጋለጡ አይቀርም። ስለዚህ ምን ማድረግ ነው ያለብን? ለሰዎቹ እንዳንናገር እኛ በአካል አላየንም ዝም እንዳንል ነገር ደግሞ ምንድነው አሁን ልጁ ራሱ ያን ምን ችግር አለው? አሁን እሷ ያኔ እናደርጋለን አሁን እናንተ ጋር አብሬያት ብሆን እኛ ለ3 አንድ ክላስ